ተቃጥለዋል። እሳት የምር እሳት ተቃጥለዋል። ለምን እስካሁን ድረስ እየነደደ የለም ነው የኔ ጥያቄ። አቃጥሎ ጨረሰ። ከዛ በኋላ አትጠፋም የሚለው እኮ ሊቃጠል የታሰበውን ነገር ሳያቃጥል ሳይጨርስ አይጠፋም ያ እሳት ስራውን እስኪጨርስ ድረስ ማለት ነው። ስለዚህ ትላቸው አይሞትም፣ እየተቃጠለ ይኖራል። እሳት ውስጥ ሆኖ ሲያበቃ ትል እንዴት አይሞትም? ምን አይነት ትል ነው? ያው የእግዚአብሔር እሳት። መጽሐፍ ቅዱስ አነጋገሩን በግልጽ ማውቃል። ለዚህ ነው ተቃራኒ ጥቅስ ያነበብኩት። ሌሎች ጥቅሶችንም ሰጣቸዋል። ይህንን ጥቅስ አንብቡ። ይሁዳ 7 እንዲሁም እንደነሱ ዝሙትን ያደረጉና ሌላን ስጋ የተከተሉ ሶዶምና ገሞራን በዙሪያቸውም የነበሩትን ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል ይላል። በዘላለም እሳት እየተቀጡ ምሳሌ ሆነዋል። ሶዶምና ገሞራ እስካሁን እየተቃጠለ ነው ማለት ነው አይደል? በዘላለም እሳት እየተቀጡ ነው ያለው። ተቀጥተው አይደለም ያለ። አማርኛ ከኔ በላይ ትችላላችሁ። ያ ማለት እሳቱ አሁንም አለ አይደል ነው? ያ ኦኬ። ሶዶምና ገሞራ በተቃጠለበት ቦታ አሁን ምንድን ነው ያለው? ውሃ ነው ያለው። የጨው ባህር ያለው እዛ ነው። እንኳን እሳት ጨርሶ ቦታ ውሃ ነው ያለው። ስለዚህ ምን ማለት ነው? ቅድም እንዳልኩት እሳቱ ውጤቱ አቃጥሎ ለዘላለም የሚያጠፋ እሳት ለማለት ነው እንጂ እየተቃጠለ የሚኖር ማለት አይደለም። ሁልጊዜ ማለቂያ የሌለው እየነደደ መኖሩን ሳይሆን ያንን እንዲቃጠል የታሰበውን ነገር ለዘላለም በልቶ የሚጨርስ ማለት ነው። እሱን ሳይጨርስ መጥፋት የማይችል ስለዚህ ኢፌክቱ ውጤቱ ነው እንጂ እሳቱ ራሱ ለዘላለም ይኖራል ማለት አይደለም። ዴድ ሲ የምንለው ባህር ያለው ገሞራና ሰዶም በተቃጠለበት ቦታ ላይ ነው ያለው። ጥቅሱን ግን ብቻውን ዝም ብላችሁ ስታዩ ምንድን ነው ያለው? አሁን እንዳነበብኩት ሶዶምና ገሞራ በዙሪያቸው የነበሩትን ከተሞች በዘላለም እሳት እየተቀጡ ምሳሌ ሆነዋል። እየተቀጡ በእሳት እየተቀጡ that means አሁንም እየተቃጠሉ ነው የሚል ግምትና ትርጉም ነው የሚሰጠው ጥቅሱን ብቻ ከወሰዳችሁ። መጽሐፍ ቅዱስ ግን አነጋገሩ ይሄ አይደለም። ኤቨርላስቲንግ ፋየር የሚልበት ምክንያት እሳቱ ያንን እንዲያቃጥል የታሰበውን ነገር ካልጨረሰ አይጠፋም ማለት እንጂ ሰው እየነደደ ይኖራል። በአንድ በኩል ደግሞ ቅዱሳን ይደሰታሉ። መጽሐፍ ቅዱስ ይሄን አስተምርም። እንግዲህ ዋናው አሁን የነገርኳችሁ አንደኛ ኢየሩሳሌም በሮቿ ላይ እሳት አነዳለሁ፣ እሳቱ አይጠፋም ማለት ነው። ለዚህ እሳት የለም፣ ያ እሳት እየነደደ ይኖራል አለ። ያ ማለቱ በዛ ጥፋት ምክንያት ኢየሩሳሌም የተቃጠለችበት ጊዜ አለ። ተቃጥላ የተባለው ነገር ተቃጥሎ አለቀ እንጂ እስከዛሬ ድረስ እየነደደ አይደለም ያለው። ስለዚህ ገሃነም እሳት የሚባል ነገር በመጽሐፍ ቅዱሳችን መሰረት አሁን እየነደደ ያለ ገሃነም የለም። ስለዚህ ሶዶምና ገሞራንም ባለው መሰረት ቅድም እንዳልኳችሁ በቦታው ያለው ሙት ባህር ነው። እንዲያው ያ እሳት ሶዶምና ገሞራን እንዴት ነበር ያደረገው? እዛው ቀጥላችሁ ማንበብ ትችላላችሁ። ኃጢአት ያደረጉ ዘንድ ላሉት ምሳሌ አድርጎ ከተሞችን ሶዶምና ገሞራ አመድ እስኪሆኑ ድረስ አቃጥሎና ገልብጦ ከፈረደባቸው ይላል። አመድ ነው ያደረጋቸው፣ አቃጥሎና ገልብጦ። ሶዶምና ገሞራ ብቻ አይደለም በዙሪያም ያሉትን ከተሞች ይላል። ለዚህ እሳቱ እየነደደ መኖሩን ሳይሆን የሚያሳየው አመድ አደረጋቸው። ሚልክያስ ቅድም እንድን ያለ ኃጢያን ገለባ ይሆናሉ፣ ቀኑ ደግሞ እንደ እቶን የሚነድ ቀን ይሆናል። ስለዚህ ምን ያደርጋል? ቅርንጫፉና ስሩንም አይተውላቸውም። ጥፋቱ የማያዳግም እንደው ይሄ ቀረ የማይባል የማይታረም የማይደገም አይነት ጥፋት ማለት ይጠፋል፣ ጨርሶ ይጠፋል። ለምን? ልጅ ያለው ህይወት አለው፣ ልጅ የሌለው ህይወት የለውም ነው ያለው። ስለዚህ መጽሐፍ ግልጽ አድርጎ ነው ያስቀመጠው። የሚጠፉት የማያምኑት የማይፈልጉ ሰዎች ጠፍተው ይቀራሉ እንጂ እየጠፉ እየተቃጠሉ እየተሰቃዩ አይኖሩም። እንደዚህ አይነት ነገር መጽሐፍ ቅዱስ አያስተምርም። ሌላ ጥቅስ ደግሞ ልስጣችሁ ምሳሌ እንዲሆን ዘጸአት ምዕራፍ 12 ቁጥር 6 ላይ ይህን ታሪኩን እንዲገባችሁ ትንሽ ምሳሌ ልስጣችሁ፣ ወይንም ደግሞ ባክግራውንድ ማብራሪያ ልስጣችሁ። በእስራኤል ሀገር አንድ እስራኤላዊ ችግር ውስጥ ከገባ ከደህየ ዕዳ ውስጥ ከገባ መሬቱን ይሸጣል፣ ንብረቱን ይሸጣል፣ መጨረሻ ላይ ራሱንና ልጆቹንም ይሸጣል።
ራሱንና ልጆቹን ያለውን የገዛው እስራኤላዊ ከ7 ዓመት በኋላ ነፃ ሊያወጣው ይገባል። ጁቢሊ የሚሉት ዓመት አላቸው። እንኳንና ሰው ማንኛውም ነገር ነፃ የሚወጣበት ዓመት ማለት ነው። በዛን ዓመት ነፃ ውጣ ቢለው በችግሩ ምክንያት ባሪያ የሆነው እስራኤላዊ እንዲህ ቢል ይላል፣ ወደ ደጁም ወደ መቃኑ አቅርቦ ጆሮውን በወስፌ ይብሳው፣ ለዘላለም ባሪያ ይሁን ይላል። እኔ ከአንተ ጋር መኖር ነው የሚፈልገው፣ ነፃ መውጣት አልፈልግም ሲል ወደ አደባባይ ይወስዳል። ጆሮ በምስክሮች ፊት ይበሳል። ዳት ሚንስ ምን ይሁን ያለው? ለዘላለም ባሪያው ይሁን። ያ ሰው ስንት ዓመት ነው የሚኖረው? ለዘላለም እኮ ነው ያለው። እስከሚሞትና ዘላለም አንድ አይደለም። ይህንን ነው ሰዎች እኮ የማይገባቸውና ሊያዩት የማይፈልጉት። መጽሐፍ ቅዱስ ዘላለም ስል ያ ነገር እስካለ ድረስ ነው። ሲቃጠልም ከሆነ ተቃጥሎ እስኪያልቅ ያለውን ጊዜ ዘላለም ይለዋል። የዘላለም እሳት የሚልበት በዘላለም ጥፋት የሚልበት ምክንያት ያ ነገር እስካለ ድረስ ማለት ነው። ስለዚህ እንደዚህ አይነቱን ነገሩ እስካለ ድረስ ያለውን ነው ዘላለም የሚለው መጽሐፍ ቅዱስ። በዚህ እንግዲህ ምሳሌዎቹ አጥጋቢ ናቸው ለኔ። እናንተ ካልጠገባችሁ መርምሩ በርቅ ጨምራችሁ። ስለዚህ ለዘላለም የሚለውን ቃል በጥንቃቄ በቃሉ መሰረት በምንመለከትበት ጊዜ የዘላለም እሳት ማለት ማቃጠል የጀመረውን ነገር እስኪጨርስ ድረስ እስኪፈጽም ድረስ የማይጠፋ እሳት ማለት ነው። ጊዜውን ደግሞ መጽሐፍ ቅዱስ ምን ይለዋል? ዘላለም። ሰው በኃጢአት ምክንያት መቀጣትና መጥፋት ያለበት ቢሆንም ማጥፋት ለእግዚአብሔር ምን አይነት ስራ ነው ይላል መጽሐፍ ቅዱስ? እንግዳ ስራ። መጽሐፍ ቅዱስን ጥቅሱን የሚያቅልኛል? ኢሳይያስ 28:21 ማጥፋትን እግዚአብሔር እንግዳ ነው ይላል። እግዚአብሔር ስራው ማጥፋት አይደለም ማዳን ነው። ለዚህ ነው ኃጢአተኛ እንኳን ሆነን እስካሁን ያልጠፋ ነው ምሕረቱ ብዙ ስለሆነ ማለዳ አዲስ ስለሆነ ነው አይደል የሚለው ሰቆቃወ ኤርምያስ። ስለዚህ ማጥፋት እንግዳ ስራ ነው። እንግዳ ስራው ስለሆነ ሲያጠፋ ግድ ስለሆነበት ድንበሩን አልፎ የሄዱ ሰዎች ስለሆኑ የተሰጣቸውን እድል ያልተጠቀሙ ስለሆነ ያጠፋል። ሲያጠፋ ግን ወዲያው ነው የሚያጠፋው። እግዚአብሔር እዛ እያቃጠለ እንደ ዕጣን እያጨሰ በዚህ እየተደሰተ ይኖራል። ያ ሳሙኤል የተባለው የጻፈው እንደዚህ የሚባል ነገር የሰይጣን ስራ ነው፣ የሰይጣን ሐሳብ። እግዚአብሔር በማጥፋት የሚደሰት አምላክ አይደለም። እግዚአብሔር በማዳን ነው የሚደሰተው። ነገር ግን መዳንን እምቢ ያሉትን ሰዎች መጨረሻ ላይ ዩኒቨርስን ከኃጢአትና ከቆሻሻ ነገር ማጽዳት ስላለበት በእሳት ያውም ከሰማይ ወርዳ በለች ባለው እሳት አንድ ጊዜ ያጠፋቸዋል። ስለዚህ መጽሐፍ ቅዱሳችን እንደሚለው ሁሉ ነገር ተቃጥሎ ቀልጦ ይጠፋል ይላል። ጥቅስ ላንብብላችሁ። በጴጥሮስ ላይ ነው ያለው። የጌታ ቀን ግን እንደ ሌባ ሆኖ ይመጣል። በዚያም ቀን ሰማያት በታላቅ ድምፅ ያልፋሉ፣ የሰማይም ፍጥረት በትልቅ ትኩሳት ይቀልጣል፣ ምድርም በእርሷም ላይ ያለ የተደረገ ሁሉ ይቃጠላል። አዲስ ሰማይና አዲስ ምድር አየሁ፣ ፊተኛው ሰማይና ምድር አልፈዋል ይላል። እንደው ከዚህ አንጻር ሉቃስ 18:8 ላይ ነገር ግን የሰው ልጅ በመጣ ጊዜ በምድር እምነት ያገኝ ይሆን ወይ? መጽሐፍ ቅዱስ ግልጽ አድርጎ ያስቀመጠውን ትተው ለምንድን ነው መጽሐፍ ቅዱስን የሚያስተምሩ ሰዎች ሐሰተኛ ትምህርት የሚያስተምሩ? ምንድን ነው ሊያገኙ የሚፈልጉት? ምን ትርፍ ለማግኘት ነው ግልጽ የተቀመጠ ነገር የማይስተማርበት ምክንያት? እና እግዚአብሔርስ ለምንድን ነው የሰው ልጅ በመጣ ጊዜ በምድር እምነት አገኛለሁ ወይ የሚለው? ይሄ ሁሉ ክርስቲያን እያለ መጽሐፍ ቅዱስ የሚያምኑ ክርስቲያኖች ብቻ ስንት እንደሆኑ ታውቃላችሁ? ምን ያህል እንደሆኑ? የካቶሊክ እምነት ተከታዮች ብቻ ስንት ናቸው? አሁን በዚህ ጊዜ በቢሊየን የሚቆጠሩ ናቸው። ካቶሊክ እምነት የሚከተል ብቻ የአንድ ቤተክርስቲያን ነው። መካነ ኢየሱስ ስንት ነው? ሙሉ ወንጌል ስንት ነው እያላችሁ ብትቆጥሩ እነዚህ ሁሉ
መጽሐፍ ቅዱስ እናምናለን የሚሉ ናቸው አይደል? አድቬንቲስቶቹም፣ ሙሉ ወንጌሉም፣ መካነ ኢየሱስም፣ ቃለ ሕይወትም፣ ካቶሊክም፣ ኦርቶዶክስም ሁሉም መጽሐፍ ቅዱስ አላምንም የሚላሉ። ታዲያ ለምንድን ነው ሁሉም አንድ ያልሆነው? ታዲያ ሁሉም አንድ አይሆን ግድ የለም። ይሄ ሁሉ ህዝብ እያለ ለምን እምነት አገኝ ይሆን ወይ አለ። የጥንቱን አማርኛ ብታነቡ ይሄን ካለ በኋላ እንጃ ይላል። እግዚአብሔርን ያጠራጠረ ጉዳይ ነው ይሄ። ይሄን ያለበት ምክንያት መጽሐፍ ቅዱስ የሚለውን ሳይጠይቁ የሚያምኑና የሚከተሉ ሰዎች ይኖራሉ ወይ ነው። ካልኖሩ ደግሞ በሃይማኖት ስም የሚኖሩ ሰዎች ሁሉ ወደ እግዚአብሔር መንግስት የሚሄዱ ይመስላችኋል? ያ ሃይማኖት አይደለም። ያ ወደ እግዚአብሔር መንግስት አያደርስም። በሃይማኖት ስም መነገድ የሚባለው ይሄ ነው። መጽሐፍ ቅዱስ የሚለውን አቃቅር የምታወጣ ከሆነ ለማረም የምትሞክር ከሆነ ይሄኛው ከእምነት ጋር ካልተስማማ ስንት የምትፈልገውን የምትወስድ ከሆነ ወደ እግዚአብሔር መንግስት አተንም በግልጽ ልንገር አንደን ይሄ ለማስፈራራት አይደለም። ብዙዎቹ በእሳት እየተቃጠላችሁ ትጠፋላችሁ ቶሎ አምናችሁ ዳኑ ይላል አይደል? ቅድም ያጠናነው በየመንገዱ እንትን ሁላ ይዘው የሚያስፈራሩ ሰዎች አሉ። ለዘላለም ትቃጠላላችሁ ይሄንን ፈርቶ እንዲያምኑ። ለዚህ አይደለም እንዲህ የሚላችሁ። መዳን የሚፈልግ ሰው እግዚአብሔር ያለውን ማመን አለበት፣ መከተል አለበት። ለዚህ ነው እያንዳንዱ ሰው መጽሐፍ ቅዱስን ማወቅ ያለበት፣ መጽሐፍ ቅዱስ የሚለውን ማመን ያለበት። ያለዛ ግን ወደ እግዚአብሔር መንግስት የመሄዱ ጉዳይ አስቸጋሪ ነው። እግዚአብሔር እንጃ አለ። ይሄ ሁሉ ክርስቲያን፣ ይሄ ሁሉ ስሙን የሚጠራ ሰው እያለ ለምን እንደሆነ ልንገራቸው። ይሄን ያለበት ምክንያት ማቴዎስ 7:21-23 ስታነቡ አቤቱ አቤቱ የሚለኝ ሁሉ ወደ እግዚአብሔር መንግስት አይገባም፣ በሰማያት ያለውን የአባትን ፈቃድ የሚያደርግ እንጂ። አቤቱ አቤቱ የሚለኝ ሁሉ ወደ እግዚአብሔር መንግስት እኔ ነኝ ያልኩት። የቅድሙን አንተ ነህ ያልኩት አታስፈራራም ብላችሁ ልትሉ ትችላላችሁ። ግን አሁን ምን ትላላችሁ? ጌታ ኢየሱስ ራሱ ነው አይደል ያለ? አቤቱ አቤቱ የሚለኝ ሁሉ ወደ እግዚአብሔር መንግስት አይገባም፣ በሰማያት ያለውን የአባትን ፈቃድ የሚያደርግ እንጂ። ክርስቲያን መሆን የምንፈልግ ከሆነ ክርስትናችን የምር እንደሆነ ከተፈለገ መጽሐፋችንን ማወቅ አለብን፣ የሚለውን ማመን አለብን፣ በሚለው መሰረት መኖር አለብን። ያለዛ ግን እግዚአብሔር መንፈስ ነው ይላል ዮሐንስ 4:23 እና 24 እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ይገባል። አብ ሊሰግዱለት እንደነዚህ ያሉትን ይሻልና ይላል። እግዚአብሔር የሚፈልገው ማን እንደሆነ ስሙን እየጠሩ አቤቱ አቤቱ እያሉ እንደፈለጉ የሚኖሩትን የሚፈልጉትን የሚያደርጉትን ነው የሚለው። ይሄ በጣም ግልጽ ነው። እግዚአብሔር መንፈስ ስለሆነ እግዚአብሔር የሚፈልገው ደግሞ በመንፈስና በእውነት የሚሰግዱለትን ነው። እንዲህ አይነቶችን ነው የሚፈልገው። መስገድም ያለብን ማምለክም ያለብን እግዚአብሔር በመንፈስና በእውነት ነው ይላል። አሁን ወደ መደምደሚያ እየመጣሁ ነው። አንድ ጥያቄ ብቻ ጠይቃቸዋለሁ። እግዚአብሔርማ በቃሉ እያለ ያለው ሰዎች በእሳት እየተቃጠሉ ለዘላለም አይኖሩም። በእሳት መቃጠል የሚመጣው አንድ ጊዜ ነው፣ መጨረሻ ላይ በፍርድ ጊዜ። ያ እሳት አቃጥሎ የሚጨርስ ነው፣ የሚያጠፋ እሳት ነው፣ የሚባላ እሳት ነው። ከዛ እሳት ማምለጥ የሚችሉት እነማን ናቸው? ጌታ ኢየሱስ ክርስቶስን ያመኑ በቃሉ መሰረት የተከተሉትና ቃሉን የፈጸሙ ሰዎች ናቸው። ስለዚህ እኔ በእሳት እያነደደ እያሰቃየ የማይኖረውን የሞተልኝን መንግስትና ርስት ያዘጋጀልኝን አምላኬን እሱም ብቻ ነው የመከተልና ማመን የሚፈልገው። ከእሱ ጋር ነው መኖር የሚፈልገው። ሰዎች የሚሉትን ተረት መስማት አልፈልግም። ቃሉ የሚለውን ብቻ መስማትና መከተል እፈልጋለሁ የምትሉ ሰዎች ካላችሁ ተነስታችሁ እንድትቆሙ ጠይቃለሁ።